ኢትዮጵያ ውስጥ ያሉ አብዛኛው ሰዎች አሁን ዘመናዊ ባሪያ እየሆኑ ነው። ሶሻል ሚዲያ ላይ በእርግጠኝነት ገንዘብ አለ። ይህንን ገንዘብ በምን አይነት መንገድ ነው ማግኘት የሚቻሉ የሚባሉ ነገሮችን እስከ መጨረሻው አብራችሁን ከቆያችሁ መፍትሄውን ታገኛላችሁ። ቺርስ። ሀገራችን ቀኝ ግዛት እንዳልተገዛች ሁላችንም እናውቃለን። ነገር ግን ቀኝ ግዛት ሲገዙ የነበሩ ሀገራቶች ደግሞ በቴክኖሎጂ ብትሉ በተለያዩ ነገሮች አሁን እጅግ የበለጸጉና ሁሉም በጣም ቶፕ ላይ ያሉት አሉ። ኢትዮጵያ ውስጥ ያሉ አብዛኛው ሰዎች አሁን ዘመናዊ ባሪያ እየሆኑ ነው። ለምን? ብዙ ጊዜ ስራ የለም። በጣም ብዙ ጊዜ መጀመር እየፈለግን ማንጀምራቸው፣ ማድረግ እየፈለግን ማናደርጋቸው ብዙ አይነት ነገሮች አሉና እንዲህ ችግር ምናምን በእንደዛ አይነት ምክንያቶችን በመደርደር ወደ ተለያዩ ሀገራቶች ወደውና ፈቅደው ይሰደዳሉ። የሚሰደዱት ደግሞ ምንድነው? ዋናውና አንደኛው ምክንያት ገንዘብ ፈልገው ይሰደዳሉ። ብዙ እህቶቻችን አረብ ሀገር ሄደው ተንከራተው ብዙ ነገር አድርገው እድሜያቸውን ጨርሰው ብዙ ነገሮችን አሳልፈው ለቤተሰብ የተወሰኑ ነገሮችን ለማድረግ ይፈልጋሉ። ሁሉንም ነገር የሚያደርጉት ገንዘብን ለማግኘት ነው። ነገር ግን አሁን ደግሞ ቴክኖሎጂ በመጣ ሰዓት ቴክኖሎጂን እንዴት እንጠቀም? ሶሻል ሚዲያ ላይ በእርግጠኝነት ገንዘብ አለ። ታዲያ እንዴት ነው የጊዜና የገንዘብ ነፃነትን ማግኘት የምንችለው? ዩቱብ ማለት መቼም በዚህ ሰዓት ለማናችንም አይጠፋንም። ብዙዎቻችን ግን የምንጠቀመው ስክሮል በማድረግ የብዙዎችን የተለያዩ ፖድካስቶችን የተለያዩ ብሎጎችን ለማየት ብቻ ነው የምንጠቀመው። በእርግጠኝነት እዛ ጋር የምታዩቸው እያንዳንዱ ሰዎች የራሳቸው የሆነ ነፃነት አላቸው። ለምሳሌ አንድ ሰው ዩቱብ ላይ ቁም ነገር አዘል የሆኑ ቪዲዮዎችን እየሰራ በሚፖስትበት ጊዜ በእርግጠኝነት ዩቱብ ይከፍለዋል። ይህንን ነገር ደግሞ ለመጀመር ዛሬ በዚህ ሰዓት አሁን መጀመር አለብኝ ብለን ራሳችን ላይ መወሰን አለብን። ለምሳሌ አንድ ሰው አረብ ሀገር ሄደው አረብ ሀገር ያላችሁ ሴቶች እንግዲህ ራሳችሁን ታውቃላችሁ ምን ያህል በጣም ከባድ ነገር አድርጋችሁ ቢያንስ በወር $1000 እንደሚከፈላችሁና ብቻ ደሞዛችሁን ባላውቅም ሚኒመም $1000 ቢከፈላችሁ ምን ያህል ለፍታችሁ እንደምታገኙ። የጊዜ ነፃነት አይኖራችሁም። በፈለጋችሁት ሰዓት እረፍት ማድረግ አትችሉም። እንደዚህ እያደረጋችሁ $1000 እዛ ሀገር $1000 ያው $1000 ነው። እዚህ ኢትዮጵያ ውስጥ $1000 ምንም እንደማይጠቅም አስባችሁታል? ምሳ በልቼ ቡና ጠጥቼ $1000 ካለቀ ምን ይጠቅመኛል $1000? ነገር ግን ያ $1000 ደግሞ ወደ ኢትዮጵያ ሲመነዘር ምቱት በዚህ ሰዓት $1 ስንት እንደሆነ። ስለዚህ ቀለል አድርጋችሁ ቪዲዮ በመፖሰት ዩቱብ ላይ ትልቅ ገንዘብ መስራት ትችላላችሁ። የራሳችሁን ገቢ ራሳችሁ ናችሁ የምትወስኑት። እና አንዳንድ ሰርች ሳደርግ ሰዎች ለምንድን ነው ዩቱብ የማይጀምሩት? ሰዎች ዩቱብን እንዳይጀምሩ ከሚያደርጓቸው ዋና ነገሮች 6ቱን አውጥቼ ያስቀምጥኩላችኋሉ። እነሱን ነገሮችን እስቲ ተራ በተራ እናያለን። የሰዎች ትችትና የካሜራ ፍርሃት። ይህ ምንድን ነው ችግሩ? ሰዎች ምን ይሉኛል የሚለው ፍርሃትና ካሜራ ፊት ቆሞ መናገርን ማፈር። አሁን ብዙ ጊዜ ሰዎች እኔም በጣም አጋጥመውኛልና የተለያዩ ሰዎችን ውጪ እንደሚያወሩት ምናምን ካሜራ ደቅነ ምናምን ስታወራቸው ንግግር ምናምን ስታደርግ በጣም ግራ የሚጋቡት የሚናገሩት የሚጠፋቸው ሰዎች አሉ። ይሄ ነገር ምን መሰላችሁ? ሰው ምን ይለኛል? አሁን እዚህ ጋር የተናገርኩትን ነገር እዛ ጋር የሆነ ሰው ሰምቶ ምን ይለኛል? እነዚህ ፍርሃቶች ስላሉ አንደኛው ይሄ ነገር ነው። ለዚህ ፍርሃት መፍትሄው ምንድን ነው? እንደዚህ አይነት ችግር ላለባቸው ሰዎች መፍትሄው ዩቱብን ለመጀመር ፊታችሁ ሳይታይ ፊታችሁን ሳታሳዩ ድምጻችሁን ብቻ በመጠቀም ዩቱብን መጀመር ትችላላችሁ። ፌስለስ ቻናል መክፈት ማለት ነው። የተለያዩ ነገሮችን ስቶሪዎችን በመናገር የትረካ አይነት ነገሮችን ድምጻችሁ ምርጥ ከሆነ እነዚህ ነገሮችን በመጠቀም ዩቱብን ጀምራችሁ የጊዜ የገንዘብ ነፃነትን ማግኘት ትችላላችሁ። ሌላኛው ደግሞ የቁሳቁስ ማጣት ስጋት። ችግሩ ምን መሰላችሁ? ውድ ካሜራ፣ ድምጽ መቅረጫ ውድ የሆነ የተለያዩ እቃዎች፣ ቪዲዮ ኤዲቲንግ የሚደረግ ውድ ኮምፒውተር፣ እነሱ ነገሮች የሉኝም፣ እንዴት ነው መጀመር የምችለው የሚሉ ነገሮች ችግር ይሆናሉ። ታዲያ መፍትሄውን ምንድን ነው? እነዚህ ካሜራዎች ባይኖሩ እንኳን በእጃችሁ ባለው ስልክ መጠቀም ትችላላችሁ። እንዲሁም ድምጽ ማይረብሽ ቦታ ላይ ድምጻችሁን ቀርጻችሁ የራሳችሁን ቪዲዮ ሰርታችሁ አንዳንድ ትንንሽ ሶፍትዌሮች አሉ
በጣም ብዙም እውቀት የማይፈልጉ አሁን ለምሳሌ እንደ ካፕካት የመሳሰሉ አንዳንድ ቪዲዮዎች አሁን በዚህ ሰዓት በጣም ለዩቲዩብም ሆነ ለቲክቶክ በጣም ካፕካት ምናምን አሪፍ ነገር ነው። ምንም በቃ ብዙም እውቀት የማይፈልጉ ነገሮች ናቸውና እነዚህ ነገሮችን መጠቀም ትችላላችሁ። ሌላኛው የቴክኒክ እውቀት ማነስ። የቴክኒክ እውቀት ማነስ ማለት ይህ የተቀረጸው ቪዲዮ እንዴት ነው ኤዲት ማደርገው፣ ኤዲት ካደረኩስ በኋላ ታምብኔሎችን ዩቲዩብ ላይ እንዴት ነው መጫን ያለብኝ፣ እነዚህ ነገሮችን አለማወቅም አንደኛው ዩቲዩብ እንዳትጀምሩ የሚያደርጉ አንደኛው እንቅፋት ነው። ስለዚህ ለዚህ ነገር መፍትሄው ምንድነው? ዩቲዩብን ገባ ብሎ ማየት። አስተማሪ የሆኑ ዩቲዩብ ምን ያደርጋል፣ ዩቲዩብ ላይ ቪዲዮ እንዴት ነው መጫን የሚቻለው፣ ዩቲዩብስ ታምብኔል አሰራሮቹ እንዴት ነው የሚሉ ነገሮችን ገባ ብሎ ሾፍ ማድረግ። ከዛ በኋላ ዩቲዩብን ቀለል አድርጎ መጀመር ማለት ነው። ሌላኛው ነገር ደግሞ ይዘት ወይንም አይዲያ ማጣት። ለምሳሌ ብዙ ጊዜ ሰዎች ምንድነው የሚሉ ስለምን ልስራ፣ ዩቲዩብ ላይ ሁሉም ነገር በጣም ተሰርቷል እኮ በቃ አሁን በዚህ ዙሪያ ልስራ ብል ተሰርቷል፣ በዛኛው ርዕስ ልስራ ብል እከሌ ጀምሮታል። እንደዚህ ቤተሰብ ዩቲዩብ ላይ ወይንም ሶሻል ሚዲያ ውስጥ እንደዚህ አይነት ብሎ ሐሳብ የለም። እነዚህ ነገሮች እናንተን የሚያጠፉ እንቅፋት ብየዋለሁና ዩቲዩብን ለመጀመር በራሳችሁ ይዘት በራሳችሁ ስታይል እዛ ጋር የተሰራው ነገር ኮፒ ፔስት ማድረግ ትችላላችሁ። ያ ማለት የሰውየውን ቪዲዮ አምጥታችሁ በራሳችሁ ዩቲዩብ ላይ መጫን ማለት ሳይሆን ያንኑ አይዲያ አምጥታችሁ እንኳን አሻሽላችሁ ማቅረብ ትችላላችሁ። ለምሳሌ አሁን የኔን አይዲያ ወስዳችሁ እኔ አሁን ዛሬ ዩቲዩብን ለምንድን ነው የማትጀምሩት? ለምንድን ነው የማትሰሩት? ለምንድን ነው የገንዘብና የጊዜ ነፃነትን የማታገኙት? በሚለው ሐሳብ ዙሪያ ላይ አወራውላችሁ። መፍትሄውንም አቅጣጫ እያስቀመጥኩኝ አወራው። ይሄንኑ ሐሳብ በራሳችሁ መንገድ ደግሞ ወደ ዩቲዩብ ማቅረብ ትችላላችሁ። ቢኮዝ ዩቲዩብ ጠባብ አይደለም። ዩቲዩብ ማለት ተዝቆ የማያልቅ ትልቅ ውቅያኖስ በሉት። በዚህ ሰዓት የዓለም ህዝብ ቁጥር ወደ 8.6 ቢሊዮን የደረሰ ህዝብ አለና ከዛ ውስጥ ደግሞ የሚገርማችሁ ነገር ወደ 5.3 ምናምን ፐርሰንቱ ሶሻል ሚዲያ ተጠቃሚ ነው። እንግዲህ ከዛ ህዝብ መካከል አንደኛው ወደ ህንድ ነው መሰለኝ፣ ህንድ፣ ቻይና ምናምን እያለ ደረጃውን ይዞ ይመጣል። ከነዛ ሰዎች መካከል ሶሻል ሚዲያው የዓለም ህዝብ ሁሉ ወደ 8.6 ቢሊዮን ህዝብ ሁሉ እያንዳንዱ የራሱ አካውንት ቢኖረው ዩቲዩብ ይከፍላል። ምክንያቱም ሊሚትድ የሆነ ድርጅት አይደለም። ለምሳሌ አንድ ድርጅት ብትቀጠሩ ወይንም ሲቪያችሁን ብታስገቡ ያ ድርጅት የሚፈልገው የህዝብ ብዛት ወይም የህዝብ ቁጥር 10 ሰው ወይንም 5 ሰው ወይም 4 ሰው ቢሆን 4 ሰው ከሞላ ያንተ ኮታ በቃ ሌላ ቻንስ መፈለግ ነው ወይንም ጊዜ ጠብቆ መቀጠር ነው። አስባችሁታል? ዩቲዩብ ግን እንደዛ አይደለም። ምክንያቱም በየጊዜው በብዙ ቢሊዮን የሚቆጠሩ ዶላሮች ትራንዛክሽን ይደረጋል። ዩቲዩብ ላይ ለመቀጠር ሲቪ ማስገባት አያስፈልግም። ዩቲዩብ ላይ ለመቀጠር ምንም አያስፈልግም። ቀጥታ ዛሬውኑ መጀመር። በምን አይነት ርዕስ ጀምራለሁ? እንዴትስ ጀምራለሁ? እኔ የጀመርኩትን ርዕስስ ማን ያይልኛል? በእርግጠኝነት እናንተ በየጊዜው ኮንሲስተንሲ ቪዲዮ የምትለቁ ከሆነ ጥሩ ሐሳቦችን የምታመነጩ ምናም ከሆነ የዩቲዩብ አልጎሪዝም፣ ስለሱ ሌላ ጊዜ እናወራለን። የዩቲዩብ አልጎሪዝም ምንድነው የሚሉ ነገሮችን ዩቲዩብ አልጎሪዝም ራሱ ፕሮሞት ያደርገዋል። በእርግጥ ተስፋ ያስቆርጣል። አንዳንዴ አሁን ቪዲዮ ፖስተን አንድ ሰው ያይልና በቃ ይቀራል። ከዛ በቃ የኔም ቪዲዮ በጣም ነው የሚያሳዝነው፣ ማንም እያየልኝ አይደለም፣ እከሌ እኮ በለቀቀ በደቂቃዎቹ ውስጥ ወደ 20 ሺህ 30 ሺህ ምናምን ሺህ ሰው ያይለታል ምናምን የሚባሉ ነገሮች እነሱ ተስፋ ያስቆርጡናል። በእርግጠኝነት ግን እነዛ ሰዎች ገና ሲጀምሩ አንድ ቪው በእርግጠኝነት የምናገረው በሌላ አካውንት ገብቶ የራሱን የሚያዩ ሰው አለ ማለት ነው። ስለዚህ ቪው ቢያንስም የኔን ኮንቴንት የሚያይልኝ ሰው የለም፣ የሚፈልግ ሰው የለም የሚፎግረኝ ካልሆነ በስተቀር ምናምን ብላችሁ በፍጹም ሳትሸማቀቁ ዩቲዩብን ጀምሩ። ሌላኛው ደግሞ ፈጣን ውጤት መፈለግና ተስፋ መቁረጥ። አሁን ብያለሁ፣ ትንሽ ነካ አድርጌ አልፌያለሁና ችግሩ ምን መሰላችሁ? በዩቲዩብ በአንድ ጀንበር ሀብታም የሚኮን ነው ምናምን ይመስለው አይደለም። በሰራ ነው ልክ። ለምሳሌ አንዳንዱ በጣም በቃ 24 ሰዓቱን ሙሉ ጊዜውን የሰጠ በየቀኑ ቪዲዮ የሚፖስት ሰው አለ። በመጀመሪያ ጊዜ የለቀቀው ቪዲዮ ምንም እይታ ላያገኝ ይችላል። እኔ አንድ ጊዜ አስታውሳለሁና አሁን ገብታችሁ ማየት ትችላላችሁ። የሆነ ጓደኛ የነበረና ክሊፕ ልንሰራ ሄደን ነበር እና ክሊፑን ከሰራን በኋላ ከካሜራ ጀርባ የነበረንን እንቅስቃሴ ክሊፑን ለመቅረጽ ምናምን ከሄድን በኋላ ከካሜራ ጀርባ የነበረውን እንቅስቃሴ ዝም ብዬ ስቱዲዮ ከገባው በኋላ ኤዲት አድርጌ ምናምን ፖስትኩኝ።
ፖስቼ ረስቼዋለሁ። ማለት የሆነ ዩቲዩብ ላይ ለመቀጠል ያደረኩት ነገር ሳይሆን ዝም ብዬ በቃ ከካሜራ ጀርባ የነበረው ነገር ሞመንቱን ምናምን ዝም ብለን ፖስተን። ትክክለኛ ክሊፑ ሆፕ ኢንተርቴይንመንት ላይ ነው የተለቀቀው። ሆፕ ኢንተርቴይንመንት ላይ ሲለቀቅ ልጁ ኢቢኤስ ላይ ኢንተርቪው ለመደረግ ይሄድና ያን ነገሮችን ጨርሶ ምናምን ብሎ ይመጣል። እኔ ጋር መጥቶ እኮ ስራችን አሪፍ ሆነ ምናምን ብሎ ዩቲዩብ ላይ ገብቶ እንትን እያለ ለከ ዩቲዩብ አልጎሪዝሙ በጣም አፋፍሞታል። which means ለብዙ ሰው ሼር አድርጓል ቪዲዮን። ይገርማችኋል አሁን ገብታችሁ ብታዩ ማለት ወደ 200 ምናምን ሺህ ቪው ነው ያለው። ይሄ ነገር እንግዲህ ከ4 ዓመት በፊት የተደረገ ቪዲዮ ነውና ከዛ በኋላ የኔ ስህተት በዛ ቪዲዮ መሰረት አልቀጠልኩም። ከዛ ሰብስክራይበሮቹም በጣም የዛን ያህል ወደ 1000 ምናምን ሰብስክራይበር አገኘው በአንድ ቪዲዮ ብቻ አስባችሁታል። እና በዛ ያ ቪዲዮ በጣም እንትን ካለ በኋላ ከፖስታ ቤትም የሚላክልኝ እንዴት እንደሆነ ስላልገባኝ ምናምን ብቻ ተውኩኝ፣ ችላ ብዬ ተውኩኝ። ከዛ በኋላ ትቼ በቅርብ ነውና ቪዲዮዎችን ምናምን መፖስት የጀመርኩት። ነገር ግን የዛኔ በጀመርኩበት ጊዜ እንትን አድርጌ ቢሆን በጣም ትልቅ ደረጃ ላይ ነበረ ዩቲዩባችን። አሁንም ቢሆን ግን አረፈደም። ስለዚህ ምን ለማለት ፈልጌ ነው ለእናንተ መማሪያ እንዲሆን ብዬ ነውና ማናችሁም ዩቲዩብን ስትጀምሩ ከለ የኔን ሐሳብ ወስዶ ጀምሯል፣ እኔ ምንም መስራት አልችልም፣ በቃ ዝም ብዬ በፖስት የሱን ነው ሰው የሚያየው የኔን ሊያይልኝ አይችልም፣ እንዲህ ሊያረጋጅ። እናንተ ብቻ ደና ነገር ፖስት አድርጉ፣ ደና ነገሮችን አቅርቡ፣ ትውልድን የሚያስተምር ነገር ዕውቀትን የሚያስይዙ ነገሮችን ፖስት አድርጉ። ከዛ በኋላ የማያይላችሁ ሰዎች አይኖሩም ብዬ ወንድማዊ ምክሬን እሰጣችኋለሁ። በዩቲዩብ ላይ በዓለም ደረጃ ማለት ነው በሰብስክራይበር እና በቪው ብዛት ከ1 እስከ 3 ያሉትን ዩቲዩቦችን ልንገራችሁ። እነሱ ሰዎች መች ነው ዩቲዩብን የጀመሩት? እንዴት ነው ዩቲዩብን የጀመሩት? እንግዲህ በዓለም አንደኛ። እነዚህ ሰዎች ገና ሀ ብለው ሲጀምሩ ቪው የላቸው፣ ነገር ግን ስራዬ ብለው ሳያቋርጡ ጀመሩ። አሁን በለቀቁት በደቂቃዎቹ ውስጥ ሚሊዮን ይታይላቸዋል። ስለዚህ እስቲ ከነዚህ ውስጥ አንደኛው በሰብስክራይበር ወይንም ተከታይ ብዛት አንደኛው ሚስተር ቢስት የሚባለው ነው። እንግዲህ ሁላችሁም ታውቁታላችሁ። ከ480 ሚሊዮን በላይ ሰብስክራይበር በማፍራት በዓለም አንደኛ ነው። እና ቪዲዮቹ ደግሞ ምንድነው እጅግ ከፍተኛ ወጪ የሚጠይቁ ፈተናዎችን፣ ቻሌንጆችን ማለት ነው እና የሽልማት ቪዲዮዎችን በመስራት ይታወቃል። ሁለተኛው ደግሞ የህንድ የሙዚቃ እና የፊልም ማከፋፈያ ቻናል የሆነው ቲ-ሲሪየስ ቻናል ከ310 ሚሊዮን በላይ ሰብስክራይበር አለው። ይሄ ሌላኛው ነው። በቪዲዮ እይታ ብዛት ደግሞ ቲ-ሲሪየስ በሁሉም ቪዲዮዎቹ ላይ በአጠቃላይ ከ330 ቢሊዮን በላይ እይታዎችን በማግኘት በዓለም የመጀመሪያውን ከፍተኛ እይታ ያገኘ ቻናል ነው። ኮኮሜሎን ሚሎ ቪዲዮ አለ። የህፃናት መዝሙሮችን እና አኒሜሽኖችን የሚያቀርበው ኮኮሜሎን ወይም ነርሰሪ ራይምስ ከ200 ሚሊዮን በላይ ሰብስክራይበር አለው። በአጠቃላይ በአሁኑ ሰዓት በዩቲዩብ ላይ ተጽዕኖ ፈጣሪነቱ እና ዝናው አይሎ በአንደኝነት የሚነሳው አሜሪካዊው ዩቲዩበር ማን ነው? ሚስተር ቢስት ነው። ስለ ሚስተር ቢስት ዩቲዩብ አጀማመር እንዴት ነው የጀመረው የሚሉ ነገሮችን እስቲ አብረን እንመለከታለን። ሚስተር ቢስት ወይንም እውነተኛ ስሙ ጂም ዶናልድሰን ይባላልና የዓለማችን ቁጥር 1 ዩቲዩበር ለመሆን የበቃው እጅግ አስገራሚ ረጅምና ተስፋ ያልቆረጠበት የ14 ዓመታት ጉዞ በማሳለፉ ነው። የ14 ዓመት ጉዞ እንዴት እንደጀመረ ለእናንተም ዩቲዩብን ለመጀመር ትልቁ መነሻ ይሆናቸዋል። አስቡት እንግዲህ ይሄ የ13 ዓመት ታዳጊ በቤተሰብ እጅ ነው ያለው። የመጀመሪያው የቻናሉ ስም ሚስተር ቢስት 6000 ነበረ። ይህንን ስም ያገኘው ሲስተሙ በራሱ መርጦ የሰጠው ወይም ራንደምሊ ጀነሬትድ ስም ነበረ እንጂ ራሱ እንትን የሚለው ነገር አልነበረውምና በኋላ ላይ 6000 የሚለውን ቁጥር በመቀነስ ሚስተር ቢስት የሚለውን ስም ብቻ መጠቀም ጀመረ። መጀመሪያ ላይ እንደማንኛውም ጀማሪ የሚለቃቸው ቪዲዮዎች የቪዲዮ ጌሞችን፣ የሌሎች ታዋቂ ዩቲዩበሮች የገንዘብ ገቢ ግምት እና የሌሎች ሰዎችን መጥፎ የቪዲዮ መግቢያዎች መተቸት ነበረ። ይሄ ሪያክት ቪዲዮዎችን ምናምን ይሰራ ነበረ። ይሄ ልጅ በዛ ሰዓት ተስፋ ቆርጦ ቢሆን በዓለም አንደኛ እሆናለሁ ብሎ አይደለም የጀመረው። በቃ ዩቲዩብን መጀመር እንዳለበትና በቀጣይነት መስራት እንዳለበት ራሱን አሳመነ። የዛኔም ኔጌቲቭ ነገር ምናምን የሚፖስቱ ሰዎችን ምናምን እነሱንም እየወረፈ ቪዲዮ መፖሰት የጀመረው። ከባዱ ጊዜው ሚስተር ቢስት ይገርማቸው ለ3 ዓመታት ቪዲዮ ያለ ማቋረጥ እየቀረጸ ኤዲት እያደረገ ፖስት ያደርግ ነበር።
ለ3 ተከታታይ ዓመታት እና በዛ ሁሉ ያለምንም ቪው ያለምንም ክፍያ ለረጅም ዓመታት ቪዲዮ እየሰራ ፖስት ያደርግ ነበር ዩቲዩብ ላይ። ከባዱን ቻሌንጅ ታግሎ ትልቅ ደረጃ ለመድረስ ዓላማና እቅድ ይዞ ነው ይሄ ልጅ የጀመረውና በ3 ዓመት ውስጥ 30,000 ሰብስክራይበር ማግኘት ቻለ። እንግዲህ በዛ ሁሉም ብዙ ሰዎች እንትን ሲያደርጉ ነበር። እሱ ግን ተስፋ ሳይቆርጥ ዩቲዩብን ሙሉ ጊዜውን ሰጥቶ ለመማር እንደዚህ አይነት ስትራግሎች ሁሉ እንኳን ተስፋ ሳያስቆርጡ ኮሌጅ ገብቶ ነበር። ባይዞ ኮሌጅ በገባ በሁለተኛ ሳምንቱ የኮሌጅ ትምህርቱን አቋርጦ ወጣ። ለምን? ዩቲዩብ ለመጀመር። አስቡ እንግዲህ ብዙዎቻችን የምናየው ልጄ 12 ዓመት ተምሮ ትምህርቱን ጨርሷል። ከዚህ በኋላ ወይ ዲፕሎማ ወይ ዲግሪውን ይዞ ከዛ የሆነ መስሪያ ቤት በቃ የ10,000 ብር ደሞዝተኛ ከፍ ካለ የ20,000 ብር የ30,000 ብር ጥሩ እንትን ካገኘ ደግሞ እንደዚህ የሆነ የወር ደሞዝተኛ ይሆንልኝ ምናምን የሚሉ ነገሮች የተለመዱ ነገሮች አሉና የሚስተር ቢስት ዩቲዩብ የመጀመሩ ትልቁ ውሳኔ እዚህ ጋር ነው። ኮሌጅ ትምህርቱን አቋርጦ እናንተ አሁን አቋርጡ እንትን አድርጉ ምናምን ማለት አይደለም። የሱ ግን ውሳኔው በጣም ወሳኝ እንደሆነ ዩቲዩብ ላይ መጀመሩ ግዴታ እንደሆነ በቃ ራሱን ስላሳመነ ከእናቱ ጋር ተጣልቶ ከቤት እስከ መባረር ድረስ ቪዲዮዎችን ምንድነው የሚያደርገው? መኪና ውስጥ ቁጭ ብሎ ነበር ኤዲት የሚያደርገው። ኤዲት እያደረገ ይፖስታል። ኤዲት እያደረገ በቃ የቀረጻዎች ምናምን እንትን ያደርጋል። ሪያክት ቪዲዮዎችን ምናምን ይሰራል። በቃ እየፖሰተ ምናምን ብቻ ቀጠለ ይሄ ልጅ። እንደዚህ ተስፋ ሳይቆርጥ እየሰራ ቆይቶ በ2017 ብሬክ ስሩ ተፈጠረ። የሚገርም የሆነች ቪዲዮ ፕሌን ላይ እየበረረ እንትን እያለ ይቀርጻል። ሚሊዮን ነው የታየው። ከዛ ጊዜ በኋላ በቃ ልጁ ብሬክ ስሩ ነው የሆነለት። ብዙ ነገር በቃ በህይወቱ ላይ መለወጥ ምናምን ተጀመረ። ይገርማቸዋል። ዩቲዩብ ላይ ያገኘውን የመጀመሪያ ክፍያውን በጎ አድራጎት ላይ ነው ያዋለውና ሆምለስ ሰዎችን ቪዲዮ ምናምን እየቀረጸ ጊፍት ሲሰጥ ነበረና ከዛ እንደዛ እያደረገ ቀጠለ። በዚህ ሁሉ ሁኔታዎች ውስጥ ትግል ነበረ። ቪው ለማግኘት በጣም ተቸግሮ ነበረ። 1 ዓመት አይደለም 2 ዓመት አይደለም ከ3 ዓመት በላይ ብዙ ሰብስክራይበር ሳይኖረው ቪው ሳይኖረው ምንም ክፍያ ሳያገኝ ዩቲዩብን ሳያቋርጥ አሁን በዓለም አንደኛው ነው። አሁን ላይ የወር ገቢው ከ50 ሚሊዮን እስከ 100 ሚሊዮን ዶላር which means በኢትዮጵያ ስትመቱት ከ2.8 ቢሊዮን እስከ 5.67 ቢሊዮን የኢትዮጵያ ብር ይገመታል። በወር በ30 ቀን ውስጥ ይህንን ይሰራልና ዝም ብላችሁ እስቲ አንድ ለግዠሪ ቤት ስንት ሚሊዮን ነው የሚሆነው? አንድ በጣም ውድ ነው የሚባሉ መኪኖችን ልግዛ ቢባል ምን ያህል ነው የሚሆነው? እሱን እንግዲህ እናንተ ምቱት። ስለዚህ ታዲያ ይሄንን ገንዘብ እንዴት ነው ሊያገኝ ይችላል? አድሰንስ የሚባል ካምፓኒ አለ። ከዛ ጋር አካውንቱን አታች አድርጓል። ወሩን ጠብቆ ወደ አካውንቱ ይገባል። ከ2.6 ቢሊዮን እስከ 5.68 ቢሊዮን በላይ ገንዘቦች ወደ አካውንቱ በየወሩ ይገባሉ። ከዛ በላይም ይሆናል። ቀጣይ ወር ላይ ደግሞ ከዛ በላይ ሊሰራ ይችላል። በቃ ቪው ባለ ልክ። ታዲያ ይሄንን ቪዲዮ አሁን እናንተ የኔን ቪዲዮ ስታዩ ለኔ የምትከፍሉኝ ነገር የለማ፣ ግን የናንተ ሰብስክራይብ ማድረግ፣ የናንተ ላይክ ማድረግ፣ የናንተ ሼር ማድረግ ለኔ ብቻ አይደለም የሚጠቅመው፣ በስሬ ላሉቱ ለተለያዩ ባለሙያዎች ይጠቅማልና እኔም ደግሞ ነገ የተሻሉ ነገሮችን የተሻሉ ሐሳቦችን የተሻሉ ዕውቀቶችን ወደ እናንተ እንዳደርስላችሁ ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ብዬ እጋብዛችኋለሁ። ይህንን ቪዲዮ እስከ መጨረሻው ድረስ ተከታትላችሁ ዛሬውኑ ቪዲዮ ለመጀመር ያቀዳችሁ ሰዎች ምንም ሌላ ሐሳብ ሳታበዙ ይሄ ነገር የለኝም እንደዚህ ነገር የለኝም ሳትሉ እጃችሁ ባለው ነገር ዩቲዩብን ጀምሩ ብዬ ወንድማዊ ምክሬን እሰጣችኋለሁ። በያላችሁበት ቸር ሰንብቱ። ሰላም